በኢትዮጵያ ታሪክ ውስጥ ዘመናትን ተሻግረው ብዙ የሚያስደንቁ ቅዱሳን ነገሥታት አሉ። ከእነዚህም መካከል ግን ስሙ ሲጠራ የማይነቃነቅ እምነት፣ የማይደበዝዝ ቅድስና፣ የማይጠፋ ታሪክን እንዲሁም የዓለምን ዓይን የሳበው የውቅር ሕንፃን የሚያስታውስ አንድ ቅዱስ አለ። እርሱም ቅዱስ ንጉሥ ላሊበላ ነው። ከዛሬ ከ800 ዓመታት በፊት በኢትዮጵያ ምድር የተነሳው ይህ ቅዱስ ንጉሥ ዛሬም ድረስ ዓለምን የሚያስደንቁ 11 የውቅር አብያተ ክርስቲያናትን በማሰራቱ ብቻ ሳይሆን በትህትናው፣ በጾም በጸሎቱ፣ በፍቅሩና በእግዚአብሔር ላይ ባለው የማይናወጥ እምነት በቅዱሳን ታሪክ ውስጥ የማይረሳ ስፍራን ይዟል። እንዴት አንድ ሰው በሕልምና በራእይ የተቀበለውን መልእክት ወደ ተግባር ለወጠ? በዚያ ዘመን ያለ ዘመናዊ መሳሪያ እንዴት በጠንካራ ድንጋይ ውስጥ ለዓለም ድንቅ የሆኑ አብያተ ክርስቲያናት ተቀረጹ? በእውነትስ መላእክት በሌሊት ከሰዎች ጋር ይሰሩ ነበርን? ወይስ ከዚህ ጀርባ ሌላ የታሪክ ምስጢር አለ? በዚህ ዶክመንተሪ ውስጥ የቅዱስ ላሊበላን ሕይወት ከልደቱ ጀምሮ እስከ ዕረፍቱ ድረስ በገድሉ፣ በታሪካዊ ምንጮች፣ በቤተ ክርስቲያን ትውፊትና በምሁራን ጥናቶች በመታገዝ በዝርዝር እንመለከታለን። የምናየው የአንድ ቅዱስ ንጉሥ ታሪክ ብቻ አይደለም፣ የእምነት፣ የመስዋዕትነትና የመንፈሳዊ ድል ታሪክ ነው። ስለዚህ ከእኛ ጋር ቆዩ። ከዛሬ ከ800 ዓመታት በፊት ወደ ነበረችው ኢትዮጵያ እንጓዝ። የቅዱስ ንጉሥ ላሊበላን የተአምራት ሕይወት፣ የማይደበዝዝ ቅድስናውንና ለዓለም የተወረሰውን የእምነት ቅርስ በአንድነት እንቃኝ።